ማን አንተ? ኮማንደር ያሬድ ይባላል። ወይኔ ተወዳጅ እንዲህ በቀለሉት ያዝኩ። ይኸውልህ በእኔና በእሷ ጨዋታ መሃል አንተ ምንም የሚያገባ ነገር የለም። እሺ እሱን አይመለከተኝም። እዚህ የቆምኩት ግላ ማስከበር ነው። አንተ ደግሞ ወንጀለኛ። አይደለሁም። ተጠርጣሪ አይደለሁም። የተሰበሰቡ ማስረጃዎች እውነቱን ያወጣል። የትኛውን እውነት? እኔም እሷም እየሸሸን ያለ ነው እውነት ነው? በእሷ ምክንያት እዚህ ሁሉ ጦስ ውስጥ መግባቴን እያወቀች ካደችውን እውነት እሱን ነው የምናየው ይሆናል። አዎ እዛው ነን። አሁን ወደ ማረሚያ ቤት ሄዳለን። ሞታ እንዴ? እንጃ። ምንድነው እሱ የምትበረበረው? ሰውየው በህይወት መኖር አለመኖሩን ቼክ አድርግ እንጂ ይደርሳል። እሺ አሁን ቢሞት ዛሬው ኑሮ ሰው መስጠት ተጀመረ ማለት ለንታ ቢስም ሆናል። እድሜ ለእህት በጣም ነበረ። ትንሽ ወንድም አይነቱ ምናምን እሱ ነገር ያዘ ነው። አይ መብትም እዚህ ያገናኘን ያዝነው እውነት ነው እንጂ ዝምድናችን አይደለም። እሺ ይገባኛል። ግን ይልቅ ሳትመጣብኝ ሰው የሆነ ነገር ብናደርገው ይሻላል። እንደዚህ ነው የሚባለው። ነፍሱ እኮ አለ። በምን እንደማነቀው ነው ማላውቀው። ሄሎ ሄይ ተነስ አተ እንካ በዚያ እንቃው። ማንሽ ደሞ አንቺ? ማንም የተከተለሽ የለም አይደል? ምንም አታስብ። ሁሉን ነገር በጥንቃቄ ነው ያደረኩት። የማይሆን ዋጋ እንድትከፊ ስላደረኩሽ በጣም ይቅርታሽ። ያላመንኩበትን ነገር እንደማላደርግ አንተን ታውቃለህ። የልቤ እኮ ነሽ። ቆይ አንተ ብቻህን ናት እንዲያልኩ? ብቻዬን መምጣት የምችለው እዚህ ድረስ ብቻ። ካሪውን ደግሞ ምናምነው ሰው ያስፈልገን ነበር። ለዛ ነው። እሷ ማን ናት? ይሄ ጥርጣሬን ያጠፋዋል። ከምን አይነት ጭንቀት እንደገላገልሽኝ አልገባሽም። ንጹህ እንደሆን ካምናለሁ። በጣም ነው ማመሰግነው። በጣም በሐሰት እኮ ነው የከሰሰችኝ። ይህን ወረቀት እኮ እንደዚህ በቀላሉ አገኘዋለሁ ብዬ አስቤ አላውቅም። ያቺ ሴጣን ይህን ወረቀት ይዛ ነበር ስትጫወትብኝ የነበረው። የሥራው ባህሪ ነው። ለማንኛውም ሔዋን እባላለሁ። ተወዳጅ እባላለሁ። የቃል እጮኛና የምርመራ ፖሊስ አባል። እንዳትናገሪ እንዴ! አሁን ይሄን ሁሉ ነገር የምናወራበት መች ጊዜ ነበረ? አንተ መደባበቅ ጀመርን። ችግር የለውም፣ ካንተ ጋር እነጋገራለን። ሔዋን ስላወኩሽ ደስ ብሎኛል። እኔም ደስ ብሎኛል። ለነገሩ አንተን ካወኩ ትንሽ ቆይቻለሁ። እንዴት? ያንተን ኬስ ከያዙት የምርመራ ቡድን አባላት አንዷ ስለሆንኩኝ። ምን? አይዞህ፣ የተፈጠረውን ነገር ሁሉ ቃል በደንብ አስረድቶኛል። እኔም የምርመራ ሂደቱን ስለማቅ ንጽህናን ለማረጋገጥ ብዙ ሙስብስብ ነበር። በዛ ላይ ቃል ላንተ ያላት ስሜት ስላልበረደ ናፍቆትና ህል ነገሩን ወዳልታሰበ ሁኔታ ሊቀይረው ይችላል። ናፍቆት? ተወዳጅ መቼም ፊት ለፊት እያገኘች ያልጨከነችብህ አባቷ ስለሆንክ አይደል? ግን ግልጽ ያልሆነልኝ አንድ ጥያቄ አለኝ። ሴትዮዋን ከገደልካት በኋላ? አልገደልኳትም።
አምናሃለሁ። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? እውነት ነው። አዎ እኔ ጋር ነው። እዚህ ሁሉ ነገር ውስጥ ሆኜ ስልክ ትዘጋለህ? አሁን እንዲህ ነው ብዬ ልነግርህ የማልችለው ችግር ውስጥ ነበርኩ። ዝም በል ደደብ። ምንም ብትል እኔ ካለሁበት ችግር ያንተ ችግር በፍጹም አይበልጥም። እሺ ይበልጣል፣ እመነኝ። ብቻ ከዚህ ችግር ሁላችንም እንውጣው። ቆይሽ ሊረዱን ያሰቡት ሰዎች እንዴት ይሻሉሽ? ሁሉም እንዳንተ ይመስልሃል? እንኳን እነሱን አንተን አምኛለሁ። አለና ፍቅረኛው ባይደርሱ ሊኖሩ ጉር ሰርተኝ ነበረ። እኔም አላምነውም። በቃ የሆነ ድጋሚ መፈተሽ አለብን። ይህን የጂፒኤስ አስገጥሞ ሊሆን ይችላል። ሰውየው ላይ ሳይሆን ቃል ስልክ ላይ ኢንስታል የተደረገ። ምናልባት አጠራጣሪ ነገር ካዩና እኛም መከተል ከፈለጉ እሷን አግተን ያስቀመጥንበት ቦታ ነው የሚሄዱት። ሔዋን ከምርመራ ቡድኑ መሃል አንዷ ነች። እሷ ደርሳ ያንን በስተት የተሰራ የክስ ማስረጃ ይዛልኝ ባትመጣ ኖሮ ጉር ሰርተኝ ነበር። አንተ ምን? ለምን? እኔን በፍጹም ልትረጂኝ አልፈልግሽም። ምን ብቻ ልስማይ አዲጋ ውስጥ ነው ያልኩ እኮ ነው።